ሰላም ጤና ይስጥልን። ይህ ቀይ ቡቃያ ክፍል 16 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እርግጠኛ መሆን አትርሱ። ዲጄ የተባለችው ወጣት የገጠር ልጅ ከከፍተኛ ቤተሰብ ጋር ጋብቻ መስርታ ወደ አማቾቿ ግዙፍ መኖሪያ ቤት ብትመጣ ገና በመጀመሪያው ቀን ነበር እንግልት የደረሰባት። አማቷ በክፋት ተነሳስታ በመኖሪያ ቤት ውስጥ ከማሳደር ይልቅ በጎች ከሚታሰሩበት በረት ውስጥ እንድታደር ዘግተውባት ይሄዳሉ። ሌላው ቀርቶ የቤቱ አገልጋዮች እንኳን በችግሯ ላይ በመሳቅ ዝቅ አድርገው ይመለከታታል። ይሁን እንጂ ዲጄ እንዲህ ላለው በደል አዲስ ስላልነበረች ሁኔታውን በዝምታ ትቀበላለች። በበረት ውስጥም በአጋጣሚ አዲስ የተወለደ የበግ ጠቦት ታገኛለች። የጠቦቱ ንጽህናና ያሳየችው ደስታን በደረሰባት ግፍ ምክንያት የተሰማትን ጥልቅ ሐዘንና ብቸኝነት ወዲያውኑ ያስረሳታል። የበጉን እናት ፈልጋን በማግኘት እንድታጠባው ካደረገች በኋላ በሌሊት ትንሹን በግ በእቅፏ ይዛ የልቧን ስሜት ታካፍለው ጀመር። የህይወት ጉዞ ምንም ያህል መከራ የበዛበት ቢሆንም ከኤልካን ጎን እስካለች ድረስ ሁሌም ሙሉ ደህንነት እንደሚሰማት ትገልጻለች። እሱም ማግኘቷ ጣፋንታ የሰጣት ትልቅ በረከት እንደሆነም ታምን ነበር። ነገር ግን እሷ ይህን በምታስብበት ወቅት ኤልካን ለቤተሰቦቹ ጥያቄ ለመገዛት ተገዶ በጠዋቱ ቤተሰቦቹ ተሰብስበው ትልቅ ውሳኔ ላይ እንደደረሱ የሚያሳይ አሳዛኝ ሁኔታ እንመለከታለን። መላው ቤተሰብ በሳሎን ውስጥ ተሰብስበው ስለ ኤልካን የፍቺ ጉዳይ ይመካከራል። የኤልካን እናት ዋና ጭንቀቷ ዲጄን እንዴት በፍጥነት ማስወገድ እንደሚችሉ ሲሆን የህግ ባለሙያዎች ፈጣን የሚባለው የፍቺ ሂደት 1 ወር እንደሚፈጅ ይነግሯታል። ዲጄ ፍርድ ቤት ከመቅረቧ በፊት ሙሉ እቅዱን እንዳታውቅ ማድረግ እንደ ዋና ተግባር ተይዟል። ምክንያቱም ኤልካን ከጋብቻ በፊት የንብረት ውል ስላልፈረመ ፍቺው በክርክር የሚሄድ ከሆነ ዲጄ ከሀብቱ ላይ ትልቅ ድርሻ የማግኘት መብት ይኖራታል። የኤልካን እናት አንዲት የገጠር ልጅ በቤተሰባቸው ሀብት ላይ መብት መጠየቋ ፈጽሞ የማይታሰብና አስቂኝ እንደሆነ ብታምንም በአቅራቢያዋ ጠረጴዛ ስታዘጋጅ የነበረችው ሰራተኛ ግን ንግግራቸውን በሙሉ በድንገት ትሰማለች። የኤልካን እናት ሰራተኛዋ በማዳመጥና ሆን ብላ በመዘግየቷ ወዲያውን ከሳሎን አባረረቻት። ኤልካን ወደ ታች ሲወርድ ዲጄ ሌሊቱን ሙሉ በበግ በረት ውስጥ እንዳደረች ሰራተኛዋ ስትናገር ይሰማል። በዚህም በጣም ተቆጥቶ ጉዳዩን በኋላ እንደሚመለስበት በመግለጽ በቀጥታ ወደ በግ በረቱ አመራ። ሰራተኛዋም ጥፋተኛ እንዳልሆነችና የእመቤቷን ትዕዛዝ ብቻ እንደፈጸመች እየተከራከረች ተከተለችው። ኤልካን መጥታ ልታናግረው ትችል እንደነበረ ቢነግራትም ሰራተኛዋ ግን እንዲህ ለማድረግ ብትደፍር ኖሮ ከስራ ትባረር እንደነበር በመግለጽ መለሰችለት። ኤልካን በቁጣ ተሞልቶ እሷን ከስራ የማባረር ስልጣን እንዳለው እየተናገረ ይዘትባታል። ከዚያም ወደ በግ በረቱ ሲያመራ በሩ በቁልፍ ተዘግቶ ያገኘዋል። በሩን ሲያንኳኳ በውስጥ የነበረችውን ዲጄ እንድትረጋጋ ከነገራት በኋላ በመቀጠል ማቅረቢያ የነበረው መጥረቢያ በማንሳት ቁልፉን ሰባብሮ ይከፍታል። ወደ ውስጥ ሲገባም ዲጄ ሌሊቱን ሙሉ እዚያው ታስራ ማደሯን ባለማወቁ በጥልቅ የሐዘን ስሜት ይቅርታ ይጠይቃታል። ዲጄ ግን ምንም እንዳልሆነች በመግለጽ ሐዘኑን ለማቅለል ትሞክራለች። ዲጄ ምንም እንኳን ጉዳት ቢደርስባትም ለኤልካን ደህና እንደሆነችና እንስሳት መመገብ እንዲሁም ወተት በማለብ ደስተኛ እንደነበረች በመግለጽ ታረጋጋዋለች። ኤልካን ግን እሱን ለማጽናናት ብቻ እንዲህ እያለች እንደሆነ ተረድቷታል። በዚህም ምክንያት ኤልካን በቤት ውስጥ ተቀጥራ የምትሰራውን ሰራተኛ ከስራ እንዲያባረራት ትፈልግ እንደሆነ ጠየቃት። ነገር ግን ደግ የሆነችው ዲጄ ሰራተኛዋ የታዘዘችውን ብቻ እየፈጸመች እንደነበር በመግለጽ ወዲያውኑ ትከለክለዋለች። በመጨረሻም ኤልካን ለሰራተኛዋ ለዲጄ ደግነት ምስጋና ሊኖራት እንደሚገባ በመንገር ዳግመኛ በዲጄ ላይ ምንም አይነት ነገር እንዳትፈጽም ያስጠነቅቃታል። ሰራተኛዋም በታዛዥነት አንገቷን ደፍታ በከፍተኛ ሐዘንና ቅሬታ ታቸው ትሄዳለች። ዲጄ ኤልካንን ወደ በረት ይዛው በመግባት ገና የተወለደችውን ጠቦት ታሳየዋለች። እሷም እንደገለጸችው እሷ እዛ ታስራ ባትቆይ ኖሮ ጠቦታ እንደምትሞትና ይህ መሆኑም እጣ ፈንታ ስራ እንደሆነ ትነግረዋለች። ኤልካን በእሷ አስደናቂ ተስፋ ሰጪነትና ጥንካሬ ሲደነቅ፣ ዲጄ ግን ህይወት ሁል ጊዜም ፍትሃዊ እንዳልሆነችና ነገሮችን በዝግታ መቀበል እንዳለብን ትነግረዋለች። ኤልካን በሁኔታው እጅግ ልቡ እንደተነካ ይታያል። ኤልካን በታላቅ ርህራሄ ትንሿን በግ ከሳመ በኋላ ዲጄን ወደ ውጭ አውጥቶ ልብሷ ላይ ያለውን ጭድ ያራግፍላታል። ሆኖም በውስጡ ከፍተኛ ማቅማማትና የጥፋተኝነት ስሜት እየተሰማው ቢሆንም ለአንዲት የፍርድ ቤት መጥሪያ ደረሰኝ ላይ አሻራዋን እንድታኖር ይጠይቃታል። ዲጄም ወረቀቱ ምን እንደሚል እንኳን ሳትጠይቅ በእሱ ላይ ያላትን ሙሉ እምነት በመግለጽ አሻራዋን ታኖራለች። ይህ ሁኔታ ለኤልካን የልብ መጸጸት ይበልጥ ቢያበረታውም በመጨረሻ ግን አሻራዋን ማስመታቷ አልቀረም። ኤልካን ለዲጄ ምንም እንኳን ቃል ቢገባላትም እሷም ለዘላለም አብራው እንደምትኖር ብታምንም አንድ ቀን ግን ልቧን ሊሰብረው እንደሚችል በሐዘን ይነግራታል። የሚያደርገው ነገር ሁሉ ለሷ መልካም እንደሆነም
እንድታምንለት ቢለምናትም ንጹህ የሆነችው ዳይጄ ግን በቃላቱ ውስጥ ያለውን ድብቅ ትርጉም ሙሉ በሙሉ አልተረዳችም ነበር። ይልቁንም እሷ ሙሉ ልቧን ለእሱ እንደሰጠችውና እያንዳንዱ የሚናገረው ቃል ለእሷ እንደ ሕግ እንደሚከበር በመግለጽ ለእሱ ያላትን ጥልቅ ፍቅርና ለእሱ የምትመጥን ሴት ለመሆን ጠንክራ እንደምትማር በታማኝነት ትነግረዋለች። ኤልካ ሄዳ ልብሷን እንድትቀይር ከነገራት በኋላ የፍርድ ቤት ሰነዱን ይዞ ከአጠገቧ ይሄዳል። ከዚያም በቀጥታ ወደ እናቱ ጋር በመሄድ ይጋፈጣታል። እናቱ ግን ገና እሱን ስታየው ምን ሊላት እንደሚችል አስቀድማ ስለምታውቅ ያደረገችው ነገር ሁሉ ቦታዋን ለማስተማር ብቻ እንደሆነ በመግለጽ ድርጊቷን ለማጽደቅ ትሞክራለች። ሆኖም ኤልካን በድርጊቷ በጣም ተቆጥቶ ዳግመኛ ዳይጄን ዘግታባት ቢያገኝ ከቤተሰቡ ጋር ያለውን ግንኙነት በሙሉ እንደሚያቋርጥ በቁርጠኝነት ያስጠነቅቃታል። ኤልካን ማስጠንቀቂያውን ሰጥቶ ከግቢው ሲወጣ በዲጄ ታላቅ ወንድም ፌይማን መንገዱ ይቋረጣል። ፌይማን ለምን እንደመጣ በጥብቅ ጠየቀው። ፌይማን በከተማ ውስጥ ሲዝናና ገንዘቡን ጨርሶ ስለነበረ ሀብታም አማቾቹ ገንዘብ ለመለመን መምጣቱ ከሁኔታው እንረዳለን። ኤልካን ሰው እንዳያየው በመስጋት ለፌይማን ጥሬ ገንዘብ በፍጥነት ሰጠው። እንዲሁም ዳግመኛ ወደ መኖሪያ ቤቱ እንዳይመጣ አስጠነቀቀው። በተጨማሪም የታቀደው ቀሪ ገንዘብ ወደ ባንክ አካውንቱ እንደሚያስተላልፍለት ቃል ገባለት። ከጥቂት ቆይታ በኋላ ኤልካን ቡኪን ለመገናኘት ወደ አንድ ሮዝ ቀለም ያለው ቤት ይሄዳል። እዚያ ቀደም ሲል ለነበረው ቀዝቃዛ አቀራረብ ይቅርታ ጠየቃት። ሆኖም ግን ቡኪ የኤልካንን እውነተኛ ማንነት፣ የተንኮል ዓላማውን ወዲያውኑ ተረዳችበት። ቡኪ ኤልካን ለሷ ያለውን ፍቅር እውነተኛ እንዳልሆነ ተረዳች። እሱም ከዚህ በፊት ለነበረው የቅርብ ጓደኛው ሜሞት ካለበት የጥፋተኝነት ስሜት ለመላቀቅ ሲል ብቻ ከእሷ በኩል ካሳ ለመክፈል እየሞከረ እንደሆነ አመነች። ኤልካንም ለንግግሯ ምንም አይነት ተቃውሞ ሳያሳይ ዝም በማለቱ ነገሩ እውነት መሆኑን አረጋገጠላት። በዚህም የተነሳ ቡኪ በከፍተኛ ግራ መጋባት ተስፋ በመቁረጥ ስሜት ከእሱ ራቅ ብላ በመቆም ለምን እንደጠራት ጠየቀችው። ነገር ግን ኤልካን እሱ ራሱ የሚጠይቃት ጥያቄ እንዳለ በመንገር የጋብቻ ቀለበት አወጣና ቡኪ ታገቢኛለሽ ወይ ብሎ ጠየቃት። ምንም እንኳን ሁኔታው በጥርጣሬ የተሞላ ቢሆንም ይህ ቅጽበት ለቡኪ ሁልጊዜም ስታለመው የነበረው ትልቅ ህልሟ ነበር። ቡኪ የቀረበላትን የጋብቻ ጥያቄ ያለምንም ማቅማማት ወዲያውኑ ተቀበለችው። ኤልካንም ቀለበቱን በጣቷ ላይ ያደረገላት። በዚህ መሃል ቡኪ እሱን ለመሳም ስትጠጋ ኤልካን ግን ፊቱን በማዞር ከመሳም ይልቅ ያቅፋታል። ቢሆንም ግን ቡኪ እሱን በማግኘቷ ብቻ ደስተኛ ነበረች። ከዚያም የሰርግ ቦታ ለመምረጥ እጅ ለእጅ ተያይዘው ወደ አንድ ሮዝ ህንፃ ውስጥ ገቡ። በተመሳሳይ ሰዓት በቤተ መንግስቱ ውስጥ የኤልካን ጓደኛ የሆነችው ሰሊን ለዲጄ መሰረታዊ ንባብ ለማስተማር መታ ነበር። ትምህርቱም ሲያልቅ ዲጄ ደብተሯን ዘጋች። አንድ ፎቶግራፍ በድንገት ይወድቃል። ሰሊን ሁኔታው ግራ ስለገባት ዲጄ ባለ ትዳር እንደሆነች ጠይቃታለች። ዲጄ ግን በኤልካን ጥያቄ መሰረት ምንም አይነት መልስ ለመስጠት አልደፈረችም። ሰሊን ምናልባት ኤልካን ከአስገዳጅ ባሏ አድኗት ሊሆን ይችላል የሚል ግምት ወሰደች። ኤልካን ጎድታት እንደሆነ ጠየቀቻት። ዲጄ በዝምታዋ በመቀጠሏ ሴሌን ስለ ጉዳዩ ማውራት እንደማትፈልግ ተረድታ ለመሄድ ተነሳች። ከመሄዷን በፊት ዲጄ ሚስጥሯን ለማንም እንዳትናገር አጥብቃ ትለምናታለች። ሰሌንም ለጥያቄዋ ወዲያውኑ ተስማማለች። በሚቀጥለው ቀን ለሌላ ትምህርትም እንደምትመለስ ቃል ገብታላታለች። በዚህ መሃል የኤልካን ታላቅ ወንድም ታሺ በድንገት የሚጥል በሽታ ተመቶ ሳር ላይ ይወድቃል። መሬት ላይ ወድቆ ባልተቆጣጠረው ሁኔታ ሰውነቱ ሲንቀጠቀጥ ዲጄ በአጋጣሚ በዛ በኩል ስታልፍ ትመለከተዋለች። ሁኔታው ያስደነገጣት ዲጄ እርዳታ ለመስጠት በፍጥነት ወደሱ ትሮጣለች። ዲጄ በጭቃ ተለውሶ መሬት ላይ ወድቆ የሚንፈራገጠውን ታሺን ስትመለከት በድንጋጤ ብትዋጥም እርሱን ለመርዳት ግን አልተጠራጠረችም። ጭቃው አተነፋፈሱን እንዳይዘጋው በማሰብ በከፍተኛ ጥረት ታሺን ቀና ለማድረግ እየታገለች በጭንቀት ለእርዳታ ትጮህ ነበር። ምንም እንኳን ምን ማድረግ እንዳለባት ግራ ቢገባትም በምትሰጠው እረፍት የተሞላበት እንክብካቤ ታሺ መንቀጥቀጥ ግን ቆመ። በመጠኑ እንዲረጋጋም አድርገዋለች። ዲጄ በድጋሚ እርዳታ ፍለጋ ድምጿን ከፍ አድርጋ በምትጮህበት ወቅት ኤልካና ቡኪ በአቅራቢያው እንደነበሩ እናያለን። ኤልካና ቡኪ ወደ ቤት ሲመለሱ በጓሮ ውስጥ የለቅሶ ድምፅ ሰምተው በፍጥነት ይደርሳሉ። ከዚያም የኤልካን ወንድም በመሬት ላይ ወድቆ ሲንፈራገጥ ያገኙታል። ኤልካን ወንድሙን ለማረጋጋት እየሞከረ ሳለ ታሺ የሚጥል በሽታ እንደያዘው ለዲጄ ያስረዳታል። በዚህም መሃል ቺዋ በድንገት ደርሶ ሁኔታውን ሲመለከት በቁጣና በጠንካራ ማስጠንቀቂያ እይታ ዲጄ ከዚያ እንድትርቅ ምልክት ይሰጣታል። በመጨረሻ የኤልካን እናት ዘግይታ ትመጣለች። ነገር ግን ልጇን በመርዳቷ ዲጄን ማመስገን ሲገባት በተቃራኒው በእሷ ላይ ቁጣዋን ትገልጻለች። ዲጄ የታሺ ሕይወት ያዳነች ብትሆንም ባደረገችው ነገር ከፍተኛ የጥፋተኝነት ስሜት እንዲሰማት ትደረጋለች። ከቤተሰቡ የበላይ ሴት በተጨማሪ ቺዋ የጥላቻና የክስ እይታ ያሳያታል። ቺዋ ዲጄን ለብቻዋ ወደ አንድ ጥግ በመውሰድ በኃይለኛ ቁጣ ይገስጻታል።
ለምን ሰውየውን ነካሹ በማለትም ሲጠይቃት እሷ ሊሞት መስሎኝ ነበር በማለት ለማስረዳት ትሞክራለች። ቺዋ ግን የሰውየው መሞትም ሆነ መኖር ከእሷ ጋር ምንም ግንኙነት እንደሌለው በመናገር ያንኳስሳታል። ይህን ሁሉ ጭቅጭቅና ክስተት አንዲት የቤት ሰራተኛ በርቆ ስትመለከት ቆይታ ማንም ሳያት በፍጥነት ትሰወራለች። ኤልካንና ቡኪ ደረጃውን ወርደው ሲመጡ ቺዋ ዳግመኛ ዲጄን ሲያዋክባት ተመለከቱ። በዚህም ኤልካን በጣም በመቆጣት ወደ ቺዋ በመሄድ አስጠነቀቀው። እሷን ከመጉዳት እንዲቆጣ አስቀድሞ አግዶት እንደነበር አስታወሰው። ቺዋ ግን እያደረገ ያለው ነገር እሱ የሚፈልገውን ብቻ እንደሆነ በመጥቀስ ለመከራከር ሞከረ። ኤልካን ወዲያውኑ ዝም እንዲል አዘዘው። ይህም ሁኔታ ቡኪን ግራ አጋባት። በመጨረሻም ኤልካን ዲጄ መጎዳቷን ጠየቃት። እሷም ደህና ነኝ በማለት በጥድፊያ ከአካባቢው ለቃ ሄደች። ቺዋ ሊከተላት ቢሞክርም ኤልካን ግን አስቆመውና አካባቢውን ለቆ እንዲሄድ በቁጣ አዘዘው። በዚህ መሃል ቡኪ ቺዋ ስለተናገረው ንግግር ኤልካን መጠየቅ ጀመረች። ቺዋ የኤልካንን ትዕዛዝ ነው እየፈጸምኩ ያለሁት ማለቱ ለምን እንደሆነ ማብራሪያ ብትጠይቀውም ኤልካን ግን ንግግሩ እንደማይረባ ነገር በመቁጠር ተጨማሪ ማብራሪያ ለመስጠት ፍቃደኛ ሳይሆን ቀረ። ቡኪ ግን ግልጽ መልስ ለማግኘት ጥረቷን ትቀጥላለች። በሌላ በኩል ደግሞ ሰራተኛዋ ቺዋ በዲጄ ላይ ያለውን ጥላቻ በማስተዋል እሷም ከእሱ በመተባበር ዲጄን በጋራ ለማሰቃየት አቅዳለች። በዚህም ሂደት ኤልካን ዲጄን አታሎ የፍቺ ወረቀት ላይ የጣት አሻራዋን እንድታሳርፍ ማድረጉን የሚገልጽ ሚስጥር ለቺዋ ተነግሯለች። ጋብቻቸውን በቅርቡ እንደሚፈርስ ትገልጽለታለች። በሌላ በኩል ዲጄ ይህንን ነገር ትሰማና በኤልካን ላይ የነበራትን እምነት ሁሉ ተሸርሽሮ በሐዘን ተሰብራ ትታያለች። እሷም ሙሉ በሙሉ አምና የነበረው ቢሆንም እሱ ግን በሚስጥር ሲዋሻት ነበር። በተመሳሳይ ጊዜ ቡኪ ከኤልካን ጋር በነበራት ጭቅጭቅ እንደተበሳጨችና ኤልካን ለማያውቃቸውና ዝቅተኛ ደረጃ ላላቸው ሰዎች ለምን ዘወትር እንደሚረዳና ጣልቃ እንደሚገባ ሊገባት አለመቻሉን ቡኪ በንዴት ትናገራለች። እያንዳንዱ ሰው የየራሱ ሕይወት ትግልና ሐዘን እንዳለበት በማስታወስ መርዳት ከፈለገ በቀላሉ ፖሊስ ጣልቃ እንዲገባ መጠየቅ እንደሚችል ትነግሯለች። ኤልካን ግን በእሷ ንግግር በመሳቅ ይሳለቅባታል። እሷ በወላጆቿ የምትሞላቀቅ በሀብት ውስጥ ያደገች የገንዘብ ችግርም ሆነ የራብ ችግር አይታ የማታውቅና የፈለገችውን ነገር ሁሉ በቅጽበት የምታገኝ ባለጸጋ ወራሽ በመሆኗ ምንም አይነት ችግር ሊኖርባት እንደማይችል በማሰብ በመጠራጠርም ይጠይቃታል። ቡኪ በእነዚህ የኤልካን ንግግሮች እጅግ ደንግጣ በዝምታ ፈዛ ትቀራለች። ቡኪ በኤልካን ላይ ከፍተኛ ንዴትና ቅሬታ ይሰማታል። ላለፉት ዓመታት ሜሞት ለተባለው ሰው ሞት እሱ ያለበትን የጥፋተኝነት ስሜት በእሷ ላይ ማላከክ እንደ ማስተሰሪያ ሲጠቀምባት እንደቆየ በመጥቀስ ተወቅሰዋለች። እስካሁን ያደረስክብኝ በደል አይበቃህም በማለትም በቁጭት ትጠይቀዋለች። ኤልካን ዝም እንድትል ቢነግራትም ቡኪ ግን ፍቃደኛ አልሆነችም። ይልቁንም በድፍረት በመጋፈጥ ሜሞትን የበደለው እሱ ራሱ ሆኖ ሳለ ለምን እሷን እንደሜት ማስተካከያ ሊያደርጋት እንደመረጠ ትጠይቋለች። በመጨረሻም ኤልካን እንድታቆም ደጋግሞ ቢያስጠነቅቃትም ቡኪ ግን ለሜሞት ሞት ሁል ጊዜ እሷን ተጠያቂ የሚያደርግበትን ምክንያት ለማወቅ በከፍተኛ ንዴት ተሞግተዋለች። ኤልካን ሜሞት ለዘላለም መሄዱንና ይቅርታ እንኳን እንዲያደርግለት ሊለምነው እንደማይችል ተናገረ። ይሁን እንጂ ቡኪ አሁንም በህይወት እንዳለች በመግለጽ እርሱ ግን እርሷን ለማየት ጨርሶ እንደማይፈልግ ነገረችው። እሱ መሞትን በመቃብር ውስጥ ቀብሮታል። ኤልካን ግን ከእሱ ጋር በመሆን ባለፈው ታሪክ ውስጥ ዘግቶባታል። ኤልካን እንድታቆም ቢለምናትም ቡኪ ግን በዚህ ጊዜ ዝም ማለት እንደማትችል አጥብቃ ትከራከራለች። ምን ያህል መከራ እንደደረሰባትና ምን ያህል የስቃይ ህይወት እንዳሳለፈች እሱ ምንም እንደማያውቅ ነገረችው። እስካሁን ድረስ ከቆያችሁ ቪዲዮውን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱኝ። መልካም ምሽት ይሁንላችሁ።